የዲሴምበር ፋሽን ኒውስ ዲሴምበር ላይ ፋሽን ኢንዱስትሪ ላይ የተፈጠሩ ትላልቅ ሞመንቶችን ባጭሩ ነግራችኋለሁ ማለት ነው ዛሬ። የመጀመሪያው የዴምናና የጉቺ ኮሌክሽን ነው። ከዚህ በፊት ገና ከባሌንሲያጋ ሲወጣ ጉቺ ያለቀለት የሚል ቪዲዮ ሰርቼላችሁ ነበር። ዴምና እንዴት ነው ጉቺ ላይ የሚሰራው፣ ከባሌንሲያጋ የነበረው ስቶሪ፣ የሰዎች ፍርሃት፣ ምን አይነት ኮሌክሽን ሊሰራ ይችላል ብለን አይተን ነበር። ኮሌክሽኖቹ ተለቀዋል ማለት ነው። ይሄ አክቹአሊ ሁለተኛ ኮሌክሽኑ ነው። ያው ፋሽን ሾው ባያቀርብም አንደኛ ካፕሱል ኮሌክሽን ለቆ ነበር። አሁን ደግሞ ድጋሚ ዲሴምበር ላይ ኮሌክሽኑን ለቋል ማለት ነውና ሶፋር ያው ብዙ ሰዎች እየወደዱት ነው። እንደጠበቅ ነው አይደለም፣ እንደፈራ ነው አይደለም እያሉ ነው። ምክንያቱም ያው ባሌንሲያጋ ያደረገው ፐርሰን ነው ዴምና። የተበጫጨቀ ልብስ፣ የሚያስፈሩ አይነት ነገሮች ጉቺን ላይ ይሄን ነገር እንዳይሆን እያሉ ነበር። አሪፍ ሆኗል። ቶም ፎርድን ሬፈረንስ አድርጎ ነው እዚህ ላይ የሚሰራው። የ90ስ የቶም ፎርድን ኮሌክሽኖች በጣም የምትወዱ ከሆነ ከሱ ጋር በጣም ተመሳሳይ ናቸው። ኦልሞስት 90% ከሱ ጋር የሚመሳሰል ነው። ያው የዴምናን ተች ታዩታላችሁ፣ ግን ያው ቶም ፎርድ ጉቺ ማለት ይቻላል እና እንዳልኳችሁ ብዙዎች አሁን ዴምናን እያመኑት አክሰፕት እያደረጉት ነው። እኔም ቱ ቢ ኦነስት ያው በፊትም መጥፎ ይሰራል ብያ ኤክስፔክት አላረኩም። ያው ከዚህ በፊት የሰሩት ቪዲዮ ላይ እንደወራሁት ማለት ነው። ግን ሞር ፕሪንቶችን፣ ሞኖግራሞችን ኤክስፔክት አድርጌ ነበር። እሱ ሙሉ ለሙሉ ቶም ፎርድን ነው ሪፍረንስ ያደረገው እና ኢንተርቪው ላይ እንደተናገረው ጠብቁኝ፣ ዋናው ኮሌክሽን ይሄ አይደለም። ፋሽን ሾው የሚያሳየው አይ ብሊቭ ማርች ላይ ነው። የዛኔ ታዩኛላችሁ፣ ትክክለኛው አይደንቲቲን የምገልጠው ይሄ ነው፣ ዚስ ኢዝ ናት ማይ ቪዥን እያለ ነው። ግን ያው ኦቨርኦል አሪፍ ኮሌክሽኖች ፕሮዲውስ አድርጓል ማለት ነው። ሁለተኛው ትልቁ መነጋገሪያ የነበረው የቨርሳቺ ነው። የቨርሳቺ ክሬቲቭ ዳይሬክተር ዳሪዮ ቨታሊዬ የመጀመሪያው ሲዝን ብቻ ኮሌክሽን ከሰራ በኋላ ሊቭ አድርጓል እና ዘ ሾርተስት ክሬቲቭ አፖይንትመንት ክሬቲቭ ዳይሬክሽን አፖይንትመንት ሊሆን ይችላል። ገና ሀይር በተደረገ አንድ ኮሌክሽን ሰርቶ ነው የተባረረው። እና ያው ካላወቃችሁ ዶናቴላ ቨርሳቼ ክሬቲቭ ዳይሬክተርነት ወርዳ ነበር። ከዛ አፖይንት የተደረገው ዳሪዮ ቨታሊዬ ነበር ማለት ነው። እና አንድ ኮሌክሽን ከሰራ በኋላ አባረሩት። የተባረረበት ምክንያት ፕራዳ ግሩፕ ላይ ያለ ብራንድ ላይ ነበር ክሬቲቭ ዳይሬክተር ሆኖ የሚሰራው። ከዛ በኋላ ከፕራዳ ወጥቶ ነው አሁን ቨርሳቼ ክሬቲቭ ዳይሬክተር የሆነው፣ ጥሏቸው መጥቶ ማለት ነው። እና ፕራዳ ግሩፕስ ደግሞ ሲወጣ ነግረውት ነበር፣ ቨርሳቼን አኳየር ልናደርግ ፕሮሰስ ላይ ነን፣ ልንገዛው ነው፣ የምንገዛው ከሆነ እንትን አትልም ብለውት ነበር። ግን ሪስክ ወስዶ ወጣ። ፋይናሊ ከብዙ ፕሮሰሶች በኋላ አይገዛውም ተብሎ ተጠብቆ ነበር ፕራዳ ቨርሳቼን ገዛው በ1.3 ቢሊዮን አይ ብሊቭ። ከገዛው በኋላ አባረሩት ማለት ነው። አንድ ቀንም አላቆዩትም። እኛን ክደ ወጥተህ አትቀጥልም ነው ጀስት። አሁን አዲስ ክሬቲቭ ዳይሬክተር እየፈለጉ ነው ማለት ነው። ሌላኛው ባልሜን እና ኦሊቪየር ሩስቴንግ ነው። ኦሊቪየር ሩስቴንግ የባልሜን ክሬቲቭ ዳይሬክተር ነበር ለ14 ዓመት። ከሴሌብሪቲ ካልቸር ጋር ብሌንድ ያደረገ በጣም ይሄ ኤክስትራቫጋንት የሆኑ ኮሌክሽኖች፣ ሚሊተሪ ሉኮቹ፣ ኤቭሪቲንግ የምታውቁትን ባልሜን ዴቨሎፕ ያደረገው ኦሊቪየር ሩስቴንግ ነበረ። ጀስት ኢማጂን 14 ዓመት ማለት በጣም ረጅም ዓመት ነው እና የሁላ ጊዜ ቆይቶ አሁን ወርዷል ማለት ነው። እና ዊዶ ነው ባልሜን ያለሱ ምን አይነት ሉክ እንደሚኖረው እና እሱም ያው ወደ ቨርሳቺ ሊመጣ ይችላል እየተባለ ነው። ከባልሜን ወጥቶ እዚህም የሚያስመጣው ምክንያት አለ ብዬ አላምንም። ቨርሳቺም እሱን አፖይንት የሚያደርጉበት ምክንያት አለ ብዬ አላምንም። ሌላኛው ደግሞ ከክሬቲቭ ዳይሬክሽን አፖይንትመንት ስንወጣ ፓም ሆግ አርፋለች። ካረፉ ዲዛይነሮች በዚህ ዓመት አንደኛ ሆናለች ማለት ነው። አክቹአሊ በዚህ ዓመት በጣም ብዙ ዲዛይነሮች እየሞቱ ነው። ጆርጂዮ አርማኒ በዚህ ዓመት ነው የሞተው። ማይ ፌቨራይት ዲዛይነር ስፕሬትሳቱራ ብዬ ስለ ጆርጂዮ አርማኒ ከሰራው በኋላ ከጥቂት ወራት በኋላ ነው ያረፈው። ስለሱም ያው አላወራውም ዲቴል። ሌላ ያልነገርኳችሁ በዚህ ዓመት ማሪያን ይ የምትባልም ዲዛይነር አርፋለች። እሷ ደግሞ አንትወርፕ 6 የቤልጅየም ቤስት 6 የሚባሉ ያው ሌላ ጊዜ ስለነሱ ልሰራላችሁ እችላለሁ የነበረች
በጣም ከምወዳቸው ዲዛይነሮች መካከል ነች። እሷም ከነ ኤንድ ሚሊሚስተር ጋር የነበረች ማለት ነው። እና ያ በጣም ብዙ ሰዎች እያረፉ ነው። ወደ ሌግዠሪ ደግሞ ፋሽን ስንመጣ ሌግዠሪ ፋሽን ብራንዶች አዲስ እያሰሩት ያሉት አሰራር አለ። ስፔሻሊ በዚህ ወር በደንብ ኒውሶች እየተናገሩት ነው። ሌግዠሪ ብራንዶች ቪአይሲ ላይ እያተኮሩ እንደሆነ ነው። ቪአይሲ ምን ማለት ነው? ቬሪ ኢምፖርታንት ክላይንት ወይም ከስተመር ማለት ነው። ያው ከዚህ በፊት ኦልሬዲ ቀድሜ ነግሬያቸዋለሁ። በሚመጡት ጊዜያቶች ሌግዠሪ ብራንዶች ምን ላይ ያተኩራሉ ብያቸዋለሁ። ኤክስፒሪየንስ ላይ ሌግዠሪ ኢቮሉሽን ኦፍ ሌግዠሪ ብዬ ኦልሬዲ ሰርቼዋለሁ። ሶ እሱን አፕላይ እያደረጉ ነው ማለት ነው። እና ምን እያደረጉ ነው? ትኩረታቸውን ኤክስፒሪየንስ ላይ በጣም ብዙ ብር ማውጣት የሚችሉ ኤክስፒሪየንስ ላይ ማውጣት የሚችሉ ሰዎች ላይ እና ከስተመሮቻቸው ላይ ማተኮር ጀምረዋል። ምክንያቱም ሰዎች መግዛት አቁሟል። በፊት አስፓይሬሽናል ከስተመር የሚባሉ ነበሯቸው ብዙ ከስተመሮች። ሌግዠሪ ብራንዶች አሁን በነዚህ አመት ብቻ 50 ሚሊዮን አስፓይሬሽናል ከስተመር የሚባሉትን ከዚህ በፊት የነበሯቸው ከስተመሮችን ሉዝ አድርጓል። ፕሮዳክት መግዛት አቁሟል የድሮ ከስተመሮቻቸው። አሁን ምን ላይ እያተኮሩ ነው? ቶፕ የሚባሉት ከስተመሮቻቸው። እነዚህ ቶፕ የሚባሉት ከስተመር ቬሪ ኢምፖርታንት ክላይንት ምንላቸው የድርጅታቸውን 30% ሬቨኒው አመታዊ ሬቨኒው የሚያስገቡት እነሱ ናቸው። ከአስፓይሬሽናሎቹ ከስተመሮች አስፓይሬሽናል ማለት $2000 ምናምን ነው የሚያወጡት በአመት። ቬሪ ኢምፖርታንት ደግሞ የሚባሉት ከ50,000 ዩሮ እስከ 1 ሚሊዮን በአመት ነው ምላችሁ የሚያወጡ ናቸው። አስፓይሬሽን ደግሞ ማለት ትንሽ የሆነ ነገር የሚገዙ ማለት ነው። አሁን ሞር እነዚህ ላይ ጥቂቶቹ ላይ ፎከስ እያደረጉ ነው ማለት ነው። ለነሱ ምን እየሸጡ ነው የሚለው ሞር ኤክስፒሪየንስ። እንደምታዩት እዚህ ጋር ፕራይቬት ዲነርስ፣ ሄሊኮፕተር ትሪፕ፣ ሆሊዴይስ፣ ጊፍትስ፣ paid expenses including hairdressers and makeup artists to visit Paris during Fashion Week to get affluent clients to spend more. Masons paradoxically have to spend a great deal themselves. ሜሰንስ ማለት ያው ሌግዠሪዎቹ ሃውሶች ሃውስ ማለት ነው። ሜሰን ማለት እነዚህ ትላልቆቹ ሌግዠሪ ብራንዶች እንደዚህ እያተኮሩ ነው። እዚህ ጋር እንደምታዩት አንድም ፕሮዳክታቸው ስለ ቦርሳቸው የሚያወራ የለም። እያወጡ ያሉት ለቤስት ለሚባሉት ክላይንታቸው ለቬሪ ኢምፖርታንት ክላይንታቸው ኤክስፒሪየንስ ሴል ማድረግ ላይ ነው። አስፒሬሽናል ከስተመሮቻቸውን ወደ 50 ሚሊዮን የሚያክሉትን ኦሬዲ እነሱን ኢምፕረስ ለማድረግ ምንም ኢነርጂ ማውጣት አቁሟል ማለት ነው። ምክንያቱም እነሱ ማውጣት አቁሟል። እዚህ ጋር እንደምታዩት ቬሪ ኢምፖርታንት የሚባሉት ክላይንቶች የብራንዱ ሬጉላር የሆኑ ከስተመሮች ናቸው ይላል። እነዚህ ክሬቲቭ ዳይሬክተሩን ሳይቀር እንኳን ኮንታክት ማድረግ የሚችሉ አልትራ ዌልዚ የሆኑ ናቸው ይላል። በጣም ትልቅ ፓወር አላቸው እነዚህ። ያው እንደሚታወቀው ምናምን ምን ይላል ኦንሊ 3% ኦፍ አደልት ፖፑሌሽን ኦንስ 40% ኦፍ ቶታል ፋይናንሻል ፓወር ይላል። በአለም ላይም 3% ሰዎች ናቸው ያለምን 40% ፋይናንስ የሚቆጣጠሩት። ስለዚህ እነዚህም እንደዛ ናቸው ማለት ነው። ሲናገሩ እንደምታዩት ፕሮፖርሽናሊ ኤቪአይሲ ኢዝ ወርስ ቱ ፋሽን አስማቻስ ኤሰርቲ አስፒሬሽናል ከስተመር ይላል። ማለትም አንድ ቪአይሲ የሚባለው ከስተመር 230 አስፒሬሽናል ከስተመሮች ተደምረው ከሚያወጡት በላይ የሚያወጣ ፐርሰን ነው። ስለዚህ ምን አፈጋነኛ አስፒሬሽናል ከስተመር ላይ ብለዋል ማለት ነው። ትኩረታቸውን ለነዛ ከስተመሮች ኤክስፒሪየንስ ሴል ማድረግ ላይ ሆኗል ማለት ነው። ስለዚህ እንደ ድሮ ለአስፒሬሽናል ከስተመሮች ቦርሳችን ኳሊቲ ነው እንትናችን እንደዚህ ነው እያላችሁ የምትዋሹበትም ዘመን አይደለም። ምክንያቱም 50 ሚሊዮኖቹ መግዛት አቁመዋል። እነሱም ደግሞ እነሱን ኢምፕረስ ማድረግ ከመሞከር ይልቅ ለነዚህ ቶፕ ለሚባሉት ክላይንቶቻቸው ቶፕ የሚባል ኤክስፒሪየንስ ሴል ማድረግ ሞር ሪዘነብል ነው ማለት ነው። ያ የዲሴምበር የወጣ ኒውስ በአጠቃላይ ይሄ ነበር። ሰላም ነው።